ትንሽ አጠር አድርጌ የስደት ትንሽ ላካፍላችሁ እፈልጋለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የራሴ የስደት ጉዞ ላካፍላችሁ እፈልጋለሁ። ይህን ታሪክ የምነግራችሁ ስደት ምን ያህል ከባድ እንደሆነ እንድታውቁ ነው። እኔ ያደኩበት በአንድ ትንሽ የገጠር መንደር ነው። ቤተሰቤ ደግሞ በእርሻና በእንስሳት ተዳዳሪ ነበሩ። እናቴ መግዛት የነበርኩት ዋናው ውሃ መምጣት ነው። ጠዋት ተነስቼ በአህያ ውሃ ጭኜ ያመጣላት ነበር። ከዛ ተመልሼ ወደ ትምህርት ሄድ ነበረ። ከጓደኞቼ ጋር እየሳቅኩ እየተጫወትኩ የቤቴ ገበና ሸፍኜ ሳቂ ነበርኩ፣ ተጫወት ነበርኩ። ከቤተሰቦቼ ጋር ተቀምጠን ምግብ ስንበላ ራሱ እያሳሳቅኩ ምግቡ መቼ እንዳለቀ ያውቁት። የህይወት ከባድ ቢሆንም ደስታ ነበረው። አንድ ቀን ግን እንደዚህ ብዬ አሰብኩ። የኖራችን የቤታችን እየከበደ ሲሄድ ወደፊት የተሻለ ህይወት ለማግኘት ቤተሰቤን ለመርዳት ስደት ለመውጣት ራሴ ወሰንኩ። ከወሰንኩ በኋላ ግን ግራ ተጋባሁ። ምን እንደማደርግ የት እንደሚሄድ ግራ ገባኝ። የሚሄድበት ቀን ሲደርስ እናቴ አለቀሰች። አቅፋ በእንባ ታጠበች። አባቴም እያለቀሰ እግዚአብሔር ይጠብቅሽ ብሎ መረቀኝ። እኔም ደግሞ በእንባ ተሰናበትኳቸው። ወደ መኪና ገባሁ። መኪና ሲነሳ ራሱ ቤተሰቤ በመስኮት እያየሁ እጄን እያወላወልኩ ያ ቀን በህይወቴ ፈጽሞ የማልረሳው ቀን ነበር። በልቅሶ ነው የተሰኘሁት። እነሱ የሚያውቁት በአየር ደርሼ በአየር የምገባ መስላቸው አያውቁትም በበረሃና ሳራ እንደሚሄድ። መኪናው ከቤታችን ሲርቅ እናቴ አባቴን ቤተሰብ እያየሁ እንባዬን ማቆም አልቻልኩም። በልቤ መቼ እንደገና አያቸዋለሁ የሚል ጥያቄ ብቻ ነበረኝ። ከጥቂት ሰዓታት በኋላ በጣም ብዙ ሰዎች በተጨናነቀ መኪና ተሳፍረን ጉዞውን ቀጠልን። ቀኑ ከባድ ሙቀት፣ ሌሊት ደግሞ ብርድ ነበር። ውሃ፣ ምግብ በጣም እጥረት ነበረ። ሁላችንም በትንሽ ውሃ እየተከፋፈልን እንጠጣ ነበር። በዚህም አላበቃም። መጨረሻው ከእናቴና ከአባቴ ሲርቅ የሀገራችን መሬትና ቦታ መንገድ ስንጨርስ ራሱ በመጨረሻ ወደ ሳራ በረሃ ደረስን። እዛ ያየሁት ነገር በህይወቴ ፈጽሞ የማልረሳው ነው። ፀሐይ በጣም ያቃጥል ነበረ። ጥማትና ረሃብ አሳቀኝ። ነፋሱ ወደዛ እንዲያደርገን አንዳንድ ሰዎች በድካም መራመድ አቃታቸው። ሁላችን በፍርሃትና በተስፋ ወደፊት እየተጓዝን ነበር። ከብዙ ቀናት መከራ ድካም በኋላ የበረሃው ጉዞ መጠናቀቅ ቻለ። ነገር ግን በዚህ አጋጣሚ መከራ ያጣናቸው ሰዎች እና ያየነው ስቃይ እስከዛሬ ድረስ ከልቤና ከዓይኔ አልጠፋም። ይህን በተስፋ በትዕግስትና በእግዚአብሔር ላይ በማመን ብቻ መቀጠል እንደሚቻል አስተማረኝ። በዚህም አላበቃም። የሳራ በረሃ ካለፍን በኋላ ግን መከራው አላበቃም። ወደ ሊቢያ ስንደርስ ሌላ ከባድ ፈተና ይጠብቀን ነበር። በዛ በደላሎች እጅ የወደቁ ብዙ ስደተኞች አየሁ። አንዳንዶቹ እየተደበደቡ ነበር፣ ሌሎቹ ደግሞ ቤተሰቦቻቸው ገንዘብ እስኪልኩ ድረስ በአስቸጋሪ ሁኔታ ተይዘው ነበረ። እኛም በትንሽ ክፍል ውስጥ ብዙ ሰዎች ተጨናንቀን ቀናት አሳለፍን። ምግቡ በጣም አነስተኛ ነበረ። ውሃ በመጠን ይሰጠን ነበር። በየቀኑ አንድ ቀን ነፃ እንወጣለን በሚል በተስፋ እንኖር ነበረ። ነገር ግን ቀናቶች እየተራዘሙ ሄዱ። በአንድ ምሽት ወደ ባህር እንዘጋጅ ተባለ። ሁላችን በፍርሃት በተስፋ ልባችን እየተመታ ወደ ባህሩ አመራን። በዚያ ያየነው ትንሽ የጎማ ጀልባ ነበር። እንደዚህ ትንሽ ጀልባ ላይ ብዙ ሰዎች እንዲገቡ ተደረጉ። አንዳንዶች በፍርሃት እያለቀሱ ነበር፣ ሌሎቹ ደግሞ በጸጥታ ይጸልዩ ነበር። ጀልባው ባህር ሲጀምር ማዕበሉ በጣም ኃይለኛ ነበር። በዛ ቅጽበት በህይወቴ እጅግ ከባድ ፈተና ሊገጥመኝ እንደሚችል ተሰማኝ። እኔም አይኖቼ ወደ ሰማይ አንስቼ እግዚአብሔር እጸልይ ነበር። ጌታዬ ወይ ከዚህ አደጋ አውጣን፣ አንተ ነህ ኃይል፣ አንተ የሚሳንህ የለም።
ሕይወታችንን ጠብቅልን እያልኩ በልብ ማጸን ነበር። ከብዙ ሰዓታት በኋላ ማዕበሉ ቀስ በቀስ መረጋጋት ጀመረ። ሁላችንም በጣም ደክመን ነበር፣ ነገር ግን ተስፋችን አልተዋጠም። በሩቅ አንድ መርከብ ታየ። በጀልባ ውስጥ የነበሩ ሁሉ እጃቸው እያወዛወዙ እርዳታ መጠየቅ ጀመሩ። ነገር ግን